ካንተ በብዙ ከማውቃቸው ሁሉ ትለያለህ። انت الرسول كرتون ما انا شايف يركشين ايدي نمي منو جلكشني لين انت نقبض رسول ማለት አንዴ ከወጣ በኋላ እዛ ይሰራ ማለት አይ ወደ ተቆጭ ነው አንድ ነው ማለት ቆጣክ ማርያም ነው ቆጣክ እንደዚህ ምትልኩኝ ነው ተቆጭኝ ሳይሆን እዛ የስራ እድል ተመቻችቶልኝ አሪፍ ደሞዝ አለው ያው መንጃ ፈቃድ እንዳትኝ እሺ ስንት አመት እሺ እንዴት ነሽ ወይኔ እኔን ሰላም 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 ውድና የተከበራችሁ የማርኬም የሁላችንም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ሰሞኑን ጠፋ እያልንባችሁ ነው። በጣም ይቅርታ። ያው እንደምታውቁት ዱባይ ሊሄድ ነው፣ ግን ቀን ተራዝሞብን ዛሬ ነበር የምንሄደው። ቀን ተራዝሞብን ለሐሙስ ምናምን ተደርጓል። እኔ ዛሬ የምንሄድ መስሎኝ ነበረ፣ ግን ካንስል እንደተደረገ ዛሬ ነው የሰማሁት። እና ቤተሰብ ቡታጀራ ሄጄ ነበር። ያው ማዘርን ትንሽ ጫን ነገር ብላት ለማስታመም ሄጄ ነበር ሐኪም ቤት ምናምን። ያው በቪዲዮ ይዤላችሁ ያልመጣሁት ስላልተመቸኝ ነው። ያው ለሁላችሁም ይቅርታ ስለጠፋሁኝ። ያው የጠፋሁበት ምክንያት ቡታጀራ ሄጄ ከማዘር ጋር እያሳለፍኩኝ ነበረ። ዛሬ ነው የመጣሁት። እንደመጣሁ ግን ያው ሁላችሁም ስለናፈቅኳችሁ፣ ሁላችሁም እኛ ስለናፈቅናችሁ ለምን በዚህ አንድ ፕራንክ አልሰራም የሚል ሀሳብ መጥቶልኛል። ያው በነገራችን ላይ ማዘር አሟትም ፕራንክ አድርጌታለሁ። ዱባይ እንደሚሄድ ምናምን ነገርኳት፣ ግን አልመለስም ነበር ያልኳት። በስማ እንዴት እንደሆነች በቪዲዮ ቢሆን በጣም ደስ ይለኝ ነበረ። በጣም ነው ፊል ያደረገችው። እንዴ እናንተ ከሀገር ሲወጣ እኔ ከቡታጀራ ወደ አዲስ አበባ ስመጣ ሌላ ነበር፣ ከአዲስ አበባ ደግሞ ወደ ዱባይ ለመሄድ ስታስቡ ደግሞ ሌላ ታሪክ ነው። እናንተ እኔ እንደዚህ ያህል ታስባለች ትጨነቃለች አላልኩም ነበር እንዴ። አይሆንም ልጄ ከሀገር አትወጣም ምናምን እና እንዴ ለምን መለሳለሁ ምናምን አላልኳትም። በቃ በዛው ነው የምቀረው ማለት እዛው ስራ ለስራ ምናምን እዛ አሪፍ ነው ውጭ ሀገር ስለሆነ ሰርቼ ምናምን እመጣለሁ ወደዚህ ምናምን ስላት አይሆንም እኔ በላውትም በልተህ ትተኛለህ እንጂ ከጉያዬማ እዚህ አዲስ አበባ ሄድከው ራሱ እኔ ምናምን ብላ በቃ ያሳየችው ፊሊንግ ብታዩት በጣም የሚገርም ነበረ። እና ለምን ይሄንን ነገር ቤዚ ላይ ያልሞክረው ብዬ ሀሳብ መጣልኝ። ዛሬ ነው የመጣሁት። መምጣቴንም አታውቅም። ያው እነ ቤኪ ምናምን እዛው ናቸው። ጥያቸው ነበር የመጣሁት። ነገ ወር ምናምን ከነገ ወዲያ አላውቅም መች እንደሚመጡ እና ካሜራማኒ እዚሁ ስለነበረ ጠርቼው ያው እሷን ፕራንክ ለማድረግ ይተባበረኛል። እስቲ ቤዚ ደግሞ ምን ይሰማታል ማለት እኔ ያለሁበት ቤት ከነ ቤኪ ሊኖሩበት ነው፣ ሄኖክ እና ቤኪ ሊኖሩበት ነው። እኔ ላልመለስ ነው የሚሄደው። በቃ ሀሳብ ቀይሬያለሁ። መጀመሪያ ልመለስ ነበር ያሰብኩት፣ ግን ለስራ ምናምን አንድ ሴትዮ አንድ እናት ወይም የሆነ ነገር ብዬ አሳምናታለሁ። ግን መጀመሪያ ቤት እንድትመጣ ማለት ውጪ ላይ ከሆነ ፕራንክ እንደሆነ ጠራጠረኛለች ብዬ ቤት ውስጥ ነው ማደርጋት። ካሜራ እደቀንና አሪፍ ፕራንክ ይወጣልኛል ብዬ ተስፋ አደርጋለሁ። አሁን ቤዚ ጋር ልደውል። እንግዲህ ቤተሰቦች ያው ላልመለስም እችላለሁ፣ ልጠፋም እችላለሁ። ምንም የሚከን ነገር የለውም። ምንም ምክደው ነገር የለም። ግን እመለሳለሁ። ሀገሬ ይናፍቀኛል። ቤተሰቦቼ፣ ጓደኞቼ ሁላቸውም ይናፍቁኛልና እስቲ እሷን ፊሊንግ ደግሞ እናያለን። ቤት እጠራታለሁ። መጀመሪያ መምጣቴንም ትወቅ። ማዘር ላይ ያየሁት ፊሊንግ እሷም ላይ ያለው እና ቤተሰቦች ዱባይ አሪፍ ጊዜ ይኖረኛል። ያው ዱባይ ያላችሁ ሰዎች ሁላችሁም ትቀበሉኛላችሁ። ገና ሐሙስ ነው፣ ገና ረጅም ቀን አለኝ። ሁሉንም የሆነ ነገር ሰርተን
እንለያያለን። ያው እዛ ያላችሁ ሄላ ወይ ቤዝ እንዴት ነሽ? ልክ እንዴ